ዛሬ ከዩኤንዲፒ ጋር የተፈራረምነው የመግባቢያ ስምምነት ባንኩ በተለይ የግብርና ዘርፍን ከመደገፍ አንጻር ፋይናንስ ከማድረግ አንጻር አርሶ አደርን በቀጥታ የሚያስፈልጋቸውን ፋይናንስ ሰጥቶ ከማገልገል አንጻር ዩኤንዲፒ የሚቀጥራቸውና በዘርፉ በተለያየ ዘርፍ ላይ ሙያው በዓለም ደረጃ በአህጉር ደረጃ ትልቅ ልምድ ያላቸውን ድርጅቶች በመቅጠር ይህንን በጋራ እንድንሰራ ያደረገ ስለሆነ በፓይሌት ደረጃ ትልቅ ውጤት የምናመጣና መላው ፋይናንሻል ሴክተሩና መላው አገሪቱ አርሶ አደሩ የሚጠቀምበት እድል ይሆናል ብዬ ማለት እችላለሁ። እርግጠኛ ሆኜ የምናገረው ይሄ እንደ መጀመሪያ የመግባቢያ ስምምነት በኢትዮጵያ ታሪክ ሜቢ ለግብርና የምንሰጣቸው ብድሮች ኢንሹራንስን ከበር ያገኙና ገበሬው የብድር ኢንሹራንስ አይደለም፣ ገበሬው የለፋበትን ልፋት ዋጋ በኢንሹራንስ የሚደገፍበትና የለፋበት ዋጋ ቢወድም ወይም አላስፈላጊ የዓለም ዋጋ ቢያጣ የገበያ ችግር ቢገጥመው ኢንሹራንሶች ገብቶ ያንን ችግር ያልፋሉ። የሚቀጥለው ህይወት ደግሞ ይቀጥላል፣ ገበሬው እየሰራ ይኖራል ማለት ነው እና ለኔ ይሄ በዚህ ትልቅ ድርጅት የምናገኘው ድጋፍና ሰፖርት የጀመርናቸውን በትንሽ ደረጃ እኛ በራሳችን አቅም የጀመርነውን ነገር በትልቅ አቅም ወደፊት መውሰድ የሚያስችለን መግባቢያ ስምምነት ስለሆነ በትልቁ ትልቅ ኢምፓክት አለው ብዬ ማለት እችላለሁ። የመጀመሪያው መፍጠር ያስፈልጋል። ፈጠራን ያማከለ እና የዘመኑን ቴክኖሎጂ መጠቀም ያስፈልጋል። ለዚህ በእያንዳንዳችን በየግላችን የምናደርገው ነገር ሜቢ ከኤፈርት ወይም ከትግል ወይም ከጥረት ያለፈ ብዙ ውጤታማ አያስደርገንም። ከለየብቻ ጥረት የጋራ ጥረት ወይም ደግሞ ከሳይሎ አፕሮች ወደ አጃይል አፕሮች ብንቀይር ኢምፓክት ለአግሪካልቸር ለግብርና ዘርፍ ማምጣት እንችላለን ብዬ አስባለሁ። በዚህ መልክ ትብብር ብቻ አዋጭ መንገድ ነው ብዬ አምናለሁ።